የኢራኑ በጣም ዘመናዊው የሻሄድ ድሮኖችና ገዳይነታቸው። በዘመናዊ ጦርነት ውስጥ የሻሄድ ድሮኖች ለምን ገዳይ ሆኑ? ምክንያቱ ፍጥነት አይደለም፣ ይልቁንም የርቀት ሽፋኑ፣ ቀላልነቱ እና ዋጋው ነው። አብዛኞቹ የኢራን ሻሄድ ድሮኖች ማዶ 550 የተባለውን ሞተር ይጠቀማሉ። ይህም በመሰረቱ የጀርመን ሊምባርክ ኤል 550 የአውሮፕላን ሞተር ቅጂ ነው። ልክ እንደ ሱባር ሞተሮች ፒስተኖቹ በተቃራኒ አቅጣጫዎች የሚንቀሳቀሱበት የቦክሰኛ አይነት ሞተር ነው። ያ እንቅስቃሴ ንዝረትን በተፈጥሮ ስለሚያስቀር ሞተሩ ቀላል፣ አስተማማኝ እና በጣም አነስተኛ ነዳጅ የሚጠቀም እንዲሆን ያደርገዋል። በተጨማሪ ነዳጅ ለመቆጠብ የሻሄድ ድሮኖች የራሳቸውን ነዳጅ ሳይጠቀሙ በፍጥነት የሚፈለገውን ከፍታ ላይ ለመድረስ እንዲረዳቸው ብዙ ጊዜ በሮኬት የታገዘ መነሳትን ሮኬት አሲስታንት ቴኮፍ ይጠቀማሉ። በዚህም ብቃት ምክንያት 200 ኪሎ ግራም ያክል የሚመዝን ድሮን ከ40 እስከ 50 ኪሎ ግራም የሚመዝን ፈንጂ ተሸክሞ ከ1000 ኪሎ ሜትር በላይ መጓዝን ይችላል። ነገር ግን ርካሽ የድሮን ጦርነት የሁለት ስለት ጎራዴ ነው። አንደኛው ወገን የጦር ሜዳውን በርካሽ ድሮኖች ካጥለቀለቀው፣ ሌላኛው ወገንም በተመሳሳይ መንገድ ምላሽ ሊሰጥ ይችላል። በድንገትም ጦርነቱ በብዛት ወደሚመረቱ ድሮኖች ፍልሚያ ይቀየራል።